ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። የአረንጓዴው ደን ግዛት የብዙ አስፈሪ አራዊቶች መኖሪያ ነው። አታክልቶች ከተነቃነቃችሁ ብቻ ይበላችኋል። ነገር ግን እንደዛም ሆኖ አስፈሪዎቹን እንስሳት ሰዎች ይቆጣጠሯቸዋል። ግን ማንም የደኑን ባለቤት አያውቀውም። እሷም ሴት ናት፣ ውብ የሰው ልጅ። ስንት ጊዜ ልንገርህ፣ ሰዎች ይፈራሉ፣ አትጩህባቸው። ኃላፊነቱን ውሰድ፣ ጥሩ ሁን። ታውቃለህ፣ እኔ የተኩላዋ ንግስት ልጅ ነኝ። ወላጆቼ በደን ውስጥ ጥለውኝ ሄደዋል። የተኩላው ንጉስም አዳነኝ እና አሳደገኝ። እነሱን ተቀላቅላም የነሱን ህይወት ለመደችው። ያሳደጋትም ወላጇም ታሞ አረፈ። ከማረፉ በፊትም ስልጣኑን ለሷ ሰጣት። አቦሌ አንድ ነገር ብቻ አለ። አቦሌን ብዙ ነገር አስተማራት። ስለሄደበት ሀገሮች ታሪኮችም ነገራት። አቦሌ ሌሎች ሰዎችን ስላለበት ለማየት ጓጓች። ጊዜው ትንሽ ነበረ። ሰውየውም ወደ ቤት መመለስ ነበረበት። ታይ አታልቅሺ፣ በእርግጠኝነት እመለሳለሁ፣ ስጦታም አመጣልሻለሁ። እሷም ሁሌም ያስተማራትን ትለማመድ ነበረ። ሁለት ነው ልክ ነኝ አይደል ዋሊ? አዎ በደንብ ጎበዝ፣ ልሸልምሽ ነው። ሲመለስ ልጁ አይደን እንደሆነ ታወቀ። የዛ ግዛት ልዑል ነው። እሷም ከደኑ አውጥቶ የሰዎች ዓለም ውስጥ ሊወስዳት ነበረ። ደስ ይለኝ ነበረ፣ ግን ይህ ደን ይፈልገኛል። ትቼ አልሄድም። ቤተሰቦቻችን፣ በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ተኩሎች ስላሉ አዳኞች መምጣታቸውን ጀምረዋል። አውሬው
ጠፍቷል። አቦሌ ውሃ አጣጬ ሁኚ። ደኑንና አዳኞቹን እኔ እንከባከባለሁ። አዳኞቹ እንዳይመጡ አደርጋለሁ። እንዳይመጡ ማዘዝም እችላለሁ። አባቴ የጎረቤት ግዛት ልዕልት ሊድርልኝ ይፈልጋል። ለሀገሩ ጥቅም አስፈላጊ ነው። አንቺ ግን ከኛ ለየት እንደምትይ አውቋል። ሰዎች እንደማይወዱኝ ያውቃለሁ። ኤደን ልትስማማ ነው? በፍጹም ሌላ መንገድ አለ። ግን ምን? ንገረኝ። እኛን ወክሎ ሊያጠቃና መንግስትን ሊገለብጥ የሚፈልግ አለ። እሱም ከንጉሱ ስጦታውን ያገኛል። በዛ መንገድ ሁሉንም ይስተካከላል። እኔ ግን የንግስቷ ልጅ ስላልሆንኩኝ ይከብደኛል። አቦሌ ተጨንቆ ስታየው የደኑን ሰራዊት የሚቆጣጠረውን ሀብል ሰጠችው። በዛም ቀንም ልዑሎቹ ባዶ ጥሩምባ ያዙ። ወታደሮቹም እጃቸውን ያዙ። ልዑሉም ብቻውን ቆመ። ስማ ወንድሜ፣ ፈረስ የት አለ? ፈረስ ላይ ብትሆን የሚሻል ይመስለኛል። ሲቀልድበትም ልዑሉ ጥሩምባውን ነፋ። አራዊቱም እንዳለ ወጡ። እንስሳቱም ሰዎቹን አጠቁ። ከዛም ሰራዊቱ ወደ ቤተ መንግስቱ ሄደ። የአይደንን እናትም ያጠፋችውንም ንግስት ያዛት። እሷም ራሷን ለመከላከል ሞከረች። አይሆንም። አቁም። አይደን ኃይሉን ለመጥፋት ተጠቀመው። ጥላቻን አቁም እባክህን። መጥፎ ነገር? እሷ እኮ መጥፎ ናት። እናቴ ምንም ሳታጠፋ በሷ ተጨቁናለች። ይህ ወንጀል እንዴት ልረሳው እችላለሁ? አቦሌ አጠፋታለሁ። ከ10 ዓመታት በኋላ እንደገና አርፋለሁ። አይደን ከኋላው ያለውን አደጋ አላየም። ዊሊያም ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ገመዱን እያወጣ እስቱን ሲጠቁምበት አቦሌ ፈጥና ገፋችውና ተጎዳች። ዊሊያም ያለ ማፈር ቀርቦ ጥሩምባውን አነሳ። እንስሳቱንም መቆጣጠር እና ማሰር ይፈልግ ነበር። አባቱንም ሊያስገድደው ነበር። አቦሌ አይንሽን ግለጪ። የኔ ጥፋት ነው። ስለምንሽ አይንሽን ግለጪ። አይንሽን ግለጪ። አትታኝ። አታልቅስ ኤደን፣ አንተ አልተጎዳህም። እንዳትበቀል፣ ደስታን አታገኝበትም። ልክ ነሽ። ታቦራይ ነበረ። ጥላቻና በቀል አውሮኝ ነበረ። ከተረፍሽ ሁሉንም እተዋለሁ። ወደ ደን እንመለስ። እሺ ሞክራለሁ። ከዛ በፊት
ጥሩምባውን አጥፈው፣ እንስሳቱን ነፃ አውጣ፣ በመጥፎ ቁጥጥር ስር እንዳይወድቁ። በአቦሌ ተስማምቶ አይደን እንባውን ጠርጎ ሰይፉን መዘዘ። ዊሊያም ጥሩምባውን ሲነፋ ወዲያው ተኩላው አሊ ታረወረበት፣ ከፊቱም ቆመ። አረንጓዴው ደን ቤታችን፣ የደን አራዊት ጓደኞች ናቸው። ዋናው ላፍ ነው። ለዘላለም እንኖራለን። ተኩላው ይህን ድምፅ አስታወሰ። አፏጨች በኋላ ግዙፍ ንስር አሞራ መጥቶ አንጠለጠላቸው። ወደ ደኑም በረረ። እንስሳቱ ጥሩምባውን ቢገላገሉም አቦሌን ይወዷታል። አለቃቸውንም ለማዳንም ብዙ መድኃኒቶችን ሞከሩ። እፎይ፣ ተመስገን ነቅተሻል። ቃሉን ጠብቆም አይደን በቀልና ጥላቸው ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ተወ። በተፈጥሮም በደስታ ኖረ። ንግስቷና ልዑል ዊሊያም በከዳተኛነት ወንጀል ተይዘው ላጠፉት ነገር እንዳለ ተቀጥተው ታሰሩ። ታሪኩ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ወይዘን ይቀላቀሉ። ብሎ ወላጆች ለዚህ ገና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀለበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ወተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች አሉት። ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ ለዚህ ገና ስጦታ አይገባቸውም?
በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ተረት ቶይስን ይቀላቀሉ።